በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም የአራተኛ ሳምንት ምስባክ ትርጓሜ። የሰንበቱ መጠሪያ መጻጉዕ ይባላል። ምስባክ እግዚአብሔር ይረድኦ ጻራተ ሕማሙ። በሕመሙ ጊዜ እግዚአብሔር ይረዳዋል፣ በቸርነቱም ይጎበኘዋል። ሀብተ ፈውስን ያድለዋል። ወይመይጥ ሎቱ ኩሉ ምስካቢሁ እምደዌሁ። ከደዌው ፈውሶ ጤናውንም ይመልስለታል። አንድም ከደዌው ጽናት የተነሳ የተኛበትን ምንጣፍ ይለውጥለታል። አሁን እግዚአብሔር ምንጣፍ የሚቀይር ሆኖ አይደለም፣ ምንጣፍ የሚቀይር፣ ጎን የሚያገላብጥ፣ ራስ ቀና የሚያደርግ፣ ቀዝቃዛ ውሃ የሚግት፣ ርኅሩህ አስታማሚ ያዝለታል ሲል ነው እንጂ። አንድም ኃይል ሰጥቶት ከድካም አበርትቶት ያለማንም እርዳታ ለመገላበጥ ያበቃዋል ሲል ነው። አንሰ እቤ እግዚኦ ተሳሃለኒ። አቤቱ እኔ ግን ለዚህ ሁሉ እንክብካቤ የሚያበቃኝ ሥራ የለኝምና እንዲያውም በቸርነትህ ማረኝ፣ ይቅር በለኝ እላለሁ። አንድም እኔ ግን ይህ ሁሉ ቸርነት የሚደረግልኝ ሰው ባልሆንም ቸርነትህን እያደነቅኩ ይቅር በለኝ፣ ማረኝ፣ ፈውሰኝ፣ እራራልኝ እላለሁ። መዝሙር 40 ከቁጥር 1 እስከ 3 የበረከት ቀን ያድርግልን። ይቆየን።